ወንጌል ማቴዎስ ምዕራፍ 4 ኢየሱስ በዲያብሎስ ከመስተፈተነ ቁጥሪ 1 ሽዑ መንፈስ ኢየሱስ በዲያብሎስ ክፍተን ናበረኻ አውጾ 40 መዓልትና 40 ሌሊትን ምስ ጾመ ድሕሪ ዝጠመ እትፈታነ ድማ መጽዩ ወደ አምላኽ እንተኾንካስ እዛ አማን እንጌራ ክኸውን በሎ ኢየሱስ ግን አሰብ ካብ አፍ አምላኽ ዝወጽ ኩሉ ቃል እንበር በእንጌራ ጥራይ አይነብርን ጽሑፍ ይሉ መለሰሉ ሽዑ ዲያብሎስ ናብታ ቅድስት ከተማ ወሲዱ ኣብ ገምገም ቤተ መቅደስ ደው አበሎ እግርኻ በእምነ ከይትዕንቀፍ በእዳን ከልዑልኻ ለመላእክቱም እንተኻይ እዚ ጽሑፍ ኣለሞ ወደ አምላኽ እንተኾንካስ በታሕቲ ገጽካ ጽደፍ በሎ ኢየሱስ ንእግዚአብሔር አምላካ ይትፈታተኑ ድማ ጽሑፍ ኣሎ በሎ ዲያብሎስ ከም በሐድሽ ናብ አዝዩ ነዊሕ ከረን ወሲዱ መንግስታት ኩሉ ዓለምን ክብረተንን አርአዮሞ ፍግም ኢልካ እንተ ሰገድካለይ እዚ ኩሉ ክህበካ ያበሎ ሽዑ ኢየሱስ ንእግዚአብሔር አምላካ ስገድ ኑ በይኑ ድማ ተገዛ ጽሑፍ ኣለሞ ኪርሐቅ ሰይጣን በሎ ድሕሪ እዚ ዲያብሎስ ሓደጎ ኑ ድማ መላእክት መጽዮም አገልገልዎ King of the universe accepted help from angels, not because he needed it, but because he chose to experience humanity fully. Jesus Christ, fully God and fully man, allowed angels to minister to him in critical moments. 4 times Scripture records angels serving the Son of God. From his birth in Bethlehem to his victory over death, angels appeared at turning points in Jesus' earthly ministry, not by chance, by divine design.